በዚህ ቪዲዮ ላይ የምንዳስሰው አሌክስ ሆርሞዚ እና ክሪስ ዊሊያምሰን ስለተወያዩባቸው 23 አነጋጋሪ የህይወት እውነታዎች ነው። ቀጥታ ወደ ሐሳባቸው እንግባ። አንደኛ፣ ጥገኛ ያልሆነ አስተሳሰብ። ለራስ ማሰብና በአካባቢና በሌሎች ሰዎች ሐሳብ አለመወሰድን ያለውን አስፈላጊነት አሌክስ ይናገራል። በዚህም ውስጥ ክሪቲካል ቲንኪንግ ዋናው ነው። ይሄም ግምቶችን መጠየቅን እና መንጋውን ተከትሎ ሳይሆን የራስን ትንተና ላይ የተመሰረተ ውሳኔ ሰጭነትን የሚያካትት ነው። ጥገኛ ያልሆነ አስተሳሰብ ያላቸው የተለመደውን ጥበብ ይፈትናሉ፣ እንዲሁም ለልዩ መፍትሄ ይጥራሉ። የግል ዋጋ ደግሞ ሌላኛው ነው። ውሳኔዎችን ከግላችን ዋጋ የምንሰጣቸው ነገሮችን ፐርሰናል ቫሊዩዋችን ጋራ እና የግል እምነቶቻችን ጋራ አቃንተን መጓዝ ጠለቅ ያለ ማብሰልሰልን እና ራስን ማወቅን የሚፈልግ ነገር ነው። ሪስክ እና ፈጠራ። ጥገኛ አስተሳሰብ የሌላቸው አብዛኛውን ጊዜ ሪስክ ለመውሰድ ፈቃደኛ ናቸው፣ እናም ከሳጥኑ ውጪ ነው የሚያስቡት። ይህም ወደ ፈጠራ ኢኖቬሽን ይመራቸዋል። አዲስ ሐሳብን ያመነጫሉ፣ ጎን ለጎንም በአብዛኛው ተቀባይነት እስካሁን ያልነበራቸውን መንገዶች ይከተላሉ። ሁለተኛ፣ ያልተደረጉ ውሳኔዎች። ያልተደረጉ ውሳኔዎች ትልቅ ሸክም ሊሆኑ ይችላሉ። ሂደታችንን በመከልከልና ስትረስን በማምጣት ውሳኔዎችን መወሰን፣ ከባዶችንም እንኳን ሳይቀር መወሰን ወደፊት ለመጓዝ ወሳኝ ነው። ውሳኔ አልባነት ፕሮግረሳችሁን እንዲቆም አድርጎ ፍርሃት በፍርሃት ነው የሚያደርጋችሁ። የተሳሳቱ ውሳኔዎች እንኳን የመማሪያ ገጠመኝን በመስጠትና ለዕድል እድገት በማመቻቸት ጠቃሚ ሊሆኑ ይችላሉ። የውሳኔ ሰጪነት አካሄዳችሁን መልሳችሁ እንድታጤኑም ይረዳችኋል። ሶስተኛ፣ ተርኒንግ ፕሮ። ማድረግ ያለባችሁን ነገር በቁርጠኝነትና በፕሮፌሽናሊዝም ማድረግ ወደ ታላቅ እድገት ይመራል። የፕሮፌሽናልን ማይንድሴት መውሰድ ማለት ግባችሁን በስርዓት መውሰድና ለዘላቂ መሻሻል መጽናት ነው። ፕሮፌሽናል አትሌት እንዳለው ቁርጠኝነትና ዲሲፕሊን ሁሉ እናንተም ስራችሁን በዛውም መልኩ ማድረግ ነው ያለባችሁ። ባላችሁበት ዘርፍ ላይ ሊመሯችሁ የሚችሉና ልትማሩባቸው የምትችሏቸውን ሜንቶር ወይ ደግሞ ኮች አግኝታችሁ አብሯቸዋቸው ሁኑ። ከመንገዳችሁ እንዳትስቱ ይረዳችኋል። እንዲሁም በእውቀታቸው እና ልምዳቸው መሰረት ጥበቦችን ያጋሯችኋል። ሂደታችሁን በየጊዜው መልሶ ማየት መሻሻል ያለበትን ቦታ እንድትለዩና ትንንሽ ድሎቻችሁ እንድታከብሩ ያደርጋል። ይሄ አትሌቶች የጨዋታቸውን ቪዲዮ መልሰው እንደሚያዩት ማለት ነው፣ ክህሎታቸውን ከፍ ለማድረግ። አራተኛ፣ ግራቲቲዩድ እና አሁንነት። ግራቲቲዩድን፣ ምስጋናን እና አሁንነትን በራሳችን ላይ ማሰልጠን ሙሉ ጤናችንን ከፍ ያደርጋል፣ ጭንቀትን ይቀንሳል። የምስጋና ጆርናል፣ መጻፊያ ደብተር መኖር እና የየዕለት ፖዚቲቭ ያጋጥሙንን ገጠመኞች ላይ ማንጸባረቅ ማይንድሴታችሁን ሺፍት አድርጎ በህይወታችሁ ላይ ያሉ ጥሩ ነገሮች ላይ እንድታተኩሩ ያደርጋል። አሁን ላይ መሆን የማይንድፉልነስ ልምምዶችን ይፈልጋል፣ እንደ አርምሞ፣ ጠለቅ ያለ መተንፈስ፣ ዲፕ ብሪዚንግ፣ ማይንድፉል የሆነ የእግር ጉዞ። እነዚህ ልምምዶች ስትረስን መቀነስ ላይ፣ የአሁን ሁኔታን እውቅናን ከፍ ማድረግ ላይ፣ በተጨማሪም በሙሉ ሰላማችሁ ላይ ትልቅ ተጽዕኖ ነው የሚኖረው። ስኬትና ጥላቻ። ስኬት አብዛኛውን ጊዜ የሚመጣው ጥላቻንና ትችትን በመጋፈጥና ከዛን በማለፍ ነው። ጥላቻንና ትችትን የሆነ ተጽዕኖ ያለው ነገር እያደረጋችሁ እንደሆነ ማሳያ አድርጋችሁ ማየት ኔጌቲቭ የሆነውን ምላሽ በፖዚቲቭ ብርሃን እንድትቀርጹት ያደርጋችኋል። ይሄ የመልከታ ቅያሮ ኔጌቲቭ የሆነውን ፊድባክ ወደ ግባችሁን ማሳደድ የሚያስቀጥላችሁ ሞቲቬሽን ይቀይረዋል። ጽናትን ማሳደግ ትችቶች ሳይጥሏችሁ እንድትፈቷቸው የሚያደርግ ኃይል ይሰጣችኋል። ኔጋቲቪቲን ለስኬታችሁ እንደሚሆን ነዳጅ እንደሆነ ማየት ነው ዋናው። ስድስተኛ፣ ኦፕቲሚስት። ኦፕቲሚስት ከሌላው በተሻለ መልኩ ደስታንና ሀብትን ማግኘት ይችላሉ፣ ምክንያቱም ፈተናዎችን እንደ ዕድል ያያሉ፣ እንዲሁም ፖዚቲቭ የሆነ የውጭ እይታ ይኖራቸዋል። ዛሬን ሚዛናዊ በሆነ ጥንቃቄና የወደፊት ኦፕቲሚዝም ለስኬት እየጣሩ እውነተኛ የሆነን ጥበቃ ለመጠበቅ ይረዳል። ሰባተኛ፣ እንቅፋቶችን ማለፍ። እንቅፋቶችን መጋፈጥና ማለፍ ለግል እድገታችንም ለፕሮፌሽናል እድገታችንም ወሳኝ ነው። ከባድ ሁኔታዎችን ፊት ለፊት መፍታት እድገትና መሻሻል ያመጣል። ፈተናዎችን ገለል ማድረግ እዛው አንድ ቦታ መቅረትን ሲያመጣ፣ እነዚህን ፈተናዎች አንድ በአንድ መፍታት ደግሞ ጽናትንና መሻሻልን ያመጣል። ፈተናን ለእድገት እድል እንደሆነ አድርጎ ማየት ማይንድሴታችሁ በከባድ ገጠመኝ ጊዜ መማርና ማደግ ላይ እንዲያተኩር ያደርገዋል። ስምንተኛ፣ ሞቲቬሽን እና ፐርሰናል ዴቨሎፕመንት። ብቁ ያለ መሆን ፍራቻ ከፍተኛ አፈጻጸም ያላቸውን የበለጡ ከፍ እንዲሉ ማድረግ ይችላል። ከፍተኛ ስኬት የሚያመጡ ሰዎች አብዛኛውን ጊዜ ፍርሃትንና ኢንሴኪዩሪቲን ወደ ምርጥነት የሚገፋቸው አነቃቂ አድርገው ይጠቀሙታል።
ፐርሰናል ዲቨሎፕመንት በውስጡ ከፍተኛ ስታንዳርድ ለራሳችሁ ማስቀመጥና በዘላቂነት ወደ ክህሎታችሁን ማሳደግና እውቀት ማሳደግ በውስጡ ያካታል። በሁሉም የህይወት አቅጣጫ ለምርጥነት መታገል ነው። 9ኛ ከመገፋት ጋር ዲል ማድረግ። ትችትንና ኔጋቲቪቲን መፍታት መቻል የስኬት ወሳኙ ክፍል ነው። የጥላቻ ሰዎች የራሳቸው ኢንሴኪሪቲ እያሳዩ እንደሆነ ማወቅና የራሳቸውን ውድቀት በሌላው ላይ እያንጸባረቁ እንደሆነ መረዳቱ ትችትን ከእናንተ ጋር የተገናኘ መሆኑ ባነሰ መልኩ እንድታዩ ያደርጋል። በግባችሁ ላይ ማተኮርና ኔጋቲቪቲ እንዲበላችሁ ባለመፍቀድ ወደ ስኬት ያላችሁን ጉዞ ማቅናት ትችላላችሁ። ትችትን ለእድገት ገንቢ እንደሆነ ምላሽ አድርጎ ማየትም ነው ሌላው። 10ኛ ወጥ የሆነ ጥረት። ወጥ የሆነ ጥረትና ስታንዳርዳችሁን ከፍ ማድረግ ወዳልተጠበቀ ውጤት ይመራል። ስኬት ሁሌ በሚባል ሁኔታ ያነሱ ትልቅ እርምጃዎች ሳይሆን የትናንሽ ወጥ የሆኑ እርምጃዎች ውጤት ነው። የዕለት ተዕለት ልማድን መገንባትና ለትልቁ ግባችሁ አስተዋጽኦ የሚኖራቸውን ሩቲን ማበልጸግ ላይ አተኩሩ። ከፍተኛ ስታንዳርድን ለስራችሁ ማስቀመጥ ሁሌም በወጥነት ጥራት ያለው ውጤት እንድታመርቱ ያደርጋል። ይሄም ወደ ታላላቅ ስኬቶች በጊዜ ሂደት ይመራል እና በሜዳው ላይ ጎልታችሁ የምትታዩ እንድትሆኑ ያደርጋል። 11ኛ ኔጌቲቭ ገጠመኞችን ሪፍሬም ማድረግ። ኔጌቲቭ ገጠመኞችን በረጅሙ ሌንስ ማየት ለመሻሻላችሁ እድል እንደሆኑ አድርጋችሁ እንድታዩዋቸው ያደርጋል። ፈተናና ውድቀት አብዛኛውን ጊዜ ዋጋ ያላቸውን ለወደፊት ስኬታችን ትምህርቶችን ይለግሱናል። ከባድ ጊዜያቶችን እስኪያልፉ መጠበቅና ከነሱ ለመማር ለራሳችሁ መፍቀድ ወደ ተሻለ ውጤት ይመራል። እናም ለወደፊት ውሳኔ የታደሰ ማጣቀሻ ነጥብ ይሰጣል። 12ኛ ስኬትንና ምርጥነትን መገንባት። ኖ አይሆንም ማለት ከኔጌቲቪቲ ጋራ ዲል ማድረግና ሜንቶርሺፕ ለስኬት ወሳኝ ነው። ለረባሽ ነገር ኖ ማለትና እናም ቁልፍ በሆኑ ምርጫዎቻችሁ ላይ ማተኮር ግልጽነትንና አቅጣጫን ይሰጣችኋል። ከጊዜያችሁ ከኤነርጂያችሁ ጋር መምረጥን መቻል ነው ዋናው። 13ኛ ሪሌሽንሺፕ እና ግንኙነት። ጠንካራ ሪሌሽንሺፕ መገንባት ለግላችሁም ለፕሮፌሽናላችሁ እድገት ወሳኝ ነው። ጠንካራ ሪሌሽንሺፕ የስሜት ድጋፍን ይሰጣችኋል። ኔትወርክ ማድረግና ግንኙነት መገንባት ወደ አዲስ እድሎች፣ ኮላቦሬሽኖችና ሪሶርሶች በር ይከፍቱላችኋል። እምነትን በሪሌሽንሺፕ ውስጥ ማበልጸግ የሚደግፍ አካባቢን ይፈጥራል። ይህም ሰዎች ራስ በራስ አንዱ እንዲሳካለት የሚረዳዳበት ደጋፊ አካባቢ ነው የሚሆነው። 4ኛ የገንዘብ ነጻነት። የገንዘብ ነጻነትን ማሳካት ወደ ታላቅ ነጻነትና ደህንነት ይመራል። ግልጽ ፋይናንሻል ግቦችን አስቀምጡ፣ ወጪያችሁን መዝግቡ፣ ትራክ አድርጉ፣ እንዲሁም በራሳችሁ አኗኗር ኑሩ። እነዚህ የገንዘብ መሰረትን ለመገንባት ዋና ናቸው። እንደ ስቶክ፣ ሪል ስቴት እና ሙቹዋል ፈንድስ የመሳሰሉ ኢንቨስትመንቶችን መማር አስፈላጊ ነው። ከዛንም ከገንዘብ ግባችሁ ጋር አብረው የሚሄዱትን መምረጥ በጊዜ ሂደት ሀብታችሁን ያሳድጉታል። ፓሲቭ ኢንካም እንደ የኪራይ ሀብቶችና የመሳሰሉ ፓሲቭ ኢንካሞችን የገንዘብ መረጋጋትን ነጻነት ይሰጣችኋል። በዚህም ፍላጎታችሁን ያለምንም አክቲቭ ገንዘብ ፍላጎት እንድታሳዱ ያደርጋችኋል። 15ኛ ታይም ማኔጅመንት። ለትርፋማነትና ስኬት ውጤታማ ታይም ማኔጅመንት ወሳኝ ነው። በግባችሁ ላይ ግዙፍ ተጽዕኖ ያላቸው ቅድሚያ ሊሰጣቸው የሚገባ ተግባሮች ላይ በትልቅ ቅድሚያ ትኩረት ስጧቸው። እንደ ቱዱ ሊስት፣ ታይም ብሎኪንግ እና የመሳሰሉ ቴክኒኮችን ተጠቀሙ። ተግባሮችን በችኮላና አስፈላጊነት መሰረት ለመከፋፈል ረባሹን አስወግዱ። ትኩረት የተሞላ የሥራ ቦታን በመፍጠርና ረብሻዎችን፣ ዲስትራክሽኖችን በመቀነስ እንዲሁም በጊዜያችሁ ላይ ገደብ በማስቀመጥ ይህን ተግብሩ። ተደጋጋሚ የሆኑ ተግባሮችን ማቅለል የምትችሉባቸው መንገዶች ፈልጉ። ጊዜያችሁን አስፈላጊ ለሆነው ተግባር ነፃ እንዲያደርግላችሁ እንደ ፖሞዶሮ ቴክኒክ አይነቶችን ትኩረትንና ፕሮዳክቲቪቲ በማጽናት ይረዷችኋል። 16ኛ ጤና። ለአጠቃላይ ስኬት የአካልንም የአእምሮንም ጤና መጠበቅ መሰረት ነው። ኃይላችሁን ከፍ ለማድረግ ሙዳችሁን ለማሻሻልና ለአጠቃላይ ጤናችሁ ውሏችሁ ውስጥ የሰውነት እንቅስቃሴን አካቱ። የጥንካሬ ትሬኒንግ፣ ካርዲዮ የመሳሰሉትን ማካተት ይቻላል። የአካልና የአእምሮ ጤናችሁን ለመደገፍ የተመጣጠነ አመጋገብ መከተል ጠቃሚ ነው። ፍራፍሬ እና አትክልት የመሳሰሉት ላይ አተኩሩ። 17 ቀጣይነት ያለው ትምህርት። የህይወት ዘመን ትምህርት ለግልም ለፕሮፌሽናልም እድገት ያስፈልጋል። የማወቅ ፍላጎት ያለውና ለአዲስ መረጃና ገጠመኝ ክፍት የሆነን ማይንድ ሴት በውስጣችሁ ያዙ። በዘላቂነት ክህሎታችሁን የምታሳድጉባቸውን እድሎች ፈልጉ። እንዲሁም እውቀትን በተለመደውም ሆነ በኦንላይን ኮርስ ወይም ማንበብ
የቱም ይሁን መማሪያ ዕድሎችን ፈልጉ። ከስህተት ለመማር ፈቃደኛና አዳፕተብል ሁኑ። ይሄ ለቀቅ ማለታችሁ ወደ ፈጠራ ይመራል፣ እናም ለተሻለ ችግር ፈቺነት አቅም ይሰጣችኋል። 18ኛ ጽናትና ብርታት። ፈተናዎችን የማለፍና ስኬታማ የመሆን ቁልፍ ባህሪ ከሆኑት ውስጥ ዋነኞቹ ጽናትና ብርታት ናቸው። ጽናት እነዚህን ያካትታል። ወደ ኋላ ከሚጎትት ነገር መልሶ የመነሳት አቅም። ይህም ፖዘቲቭ የሆነ የውጪ ምልከታን ይፈልጋል፣ ከስህተት መማርን እንዲሁም አዲስ አካባቢን መላመድን። ጸንቶ መቆየት። ይሄ ግባችሁ ላይ ጸንታችሁ ስለመቆየት ነው፣ እንቅፋቶች ቢኖሩ እንኳ ማለት ነው። ዲሲፕሊንን፣ መነቃቃትን እና ግልጽ ማሳካት የምትፈልጉትን እይታ መያዝን ያካታል። 19 ፈጠራ። ፈጠራን መያዝ ወደ ልዩ መፍትሄዎችና እድሎች ይመራል። አዲስ ሐሳቦችን በመግለጥ ሪስክን መውሰድን፣ የተለመደውን አስተሳሰብ በመፈተን የፈጠራ አስተሳሰብን አበረታቱ። የፈጠራ መፍትሄዎች አብዛኛውን ጊዜ የሚመጡት ለየት ብሎ በማሰብና ተቀባይነት የነበራቸውን መንገዶች ጥያቄ ውስጥ በመክተት ነው። ፈጠራን ችግሮችን በአዲስ መንገድ፣ ሌሎች ሊያዩት በማይችሉት መንገድ ለመፍታት ተጠቀሙበት። ምርጡን መፍትሄ ለማግኘት ችግሩን በተለያየ አቅጣጫ ተመልከቱት። በጣም ተጽዕኖ ያለውን መፍትሄ ለማግኘት ሐሳቦቻችሁን ለመሞከር ፈቃደኛ ሁኑ። ስህተትም የሂደቱ አንድ አካል እንደሆነና ወደ ስኬት መወጣጫ ድንጋይ እንደሆነም ተቀበሉ። 20ኛ ኢሞሽናል ኢንተለጀንስ። ተጽዕኖ ላለው መግባባትና ሪሌሽንሺፕ ኢሞሽናል ኢንተለጀንስ ማሳደግ ወሳኝ ነው። ሁኔታዎች ላይ በትክክል ምላሽ ለመስጠት የራሳችሁን ስሜት በሚገባ ተረድታችሁ ተቆጣጠሩት። የስሜታችሁ ቀስቃሾቹንም ለዩ። ከዛንም መቆጣጠር የምትችሉባቸውን መንገዶች ተማሩ። የሌሎችን እይታና ስሜት ግንዛቤ ውስጥ በማስገባትና በመረዳት ርህራሄን አሳድጉ። ይሄ ከሌሎች ጋር ሪሌት የማድረግ አቅም፣ ጠንካራ ሪሌሽንሺፕና ኮላቦሬሽንን ያበለጸጋል። ጠንካራ ትርጉም ያለው ሪሌሽንሺፕ ለመገንባት፣ ግጭቶችን በአግባቡ ለመፍታት የኮሚኒኬሽን ክህሎታችሁን አሳድጉ። አሪፍ ኮሚኒኬሽን በንቃት ማድመጥን፣ ጥርት ያለ አገላለጽን እና የስሜት መረጋጋትን ያካትታል። 21ኛ እውነተኛነት። እውነተኛ መሆን እምነትን ለመገንባትና ለታማኝነት ወሳኝ ነው። እውነተኛነት ለራሳችን ዋጋዎችና እምነቶች ፈታኝ በሚሆን ጊዜ እንኳ ታማኝ እውነተኛ መሆንን ይጠይቃል። ማን ስለመሆናችሁና ለምትቆሙላቸው ነገርም ታማኝ መሆንም ነው። ታማኝነትን ከሌሎች ጋር ባላችሁ መስተጋብር ተለማመዱ። ስለ ሐሳባችሁና ድርጊታችሁ ግልጽ በመሆን እምነትንና ክብርን ገንቡ። በእውነተኛነት እምነትን መገንባት ጠንካራ የሆነ የሪሌሽንሺፕን አብሮነት መሰረት ይጥላል። እምነት የሚገኘው በዘላቂነት ታማኝ በሆነ ባህሪ እና ኢቲካል በሆነ ውሳኔ ነው። 22 ራዕይና ምክንያት። ግልጽ የሆነ ራዕይና ፐርፐዝ ድርጊትንና ውሳኔን ይመራሉ። የረጅም ጊዜ ራዕይና ግባችሁን አስቀምጡ። እናም ለውሳኔያችሁና ለድርጊታችሁ መመሪያ አድርጋችሁ ተጠቀሟቸው። በደንብ የተተረጎመ ራዕይ አቅጣጫንና መነቃቃትን ይለግሰናል። የየዕለት ድርጊታችሁና ጥረታችሁ ከራዕያችሁ ጋር እና ከፐርፐዛችሁ ጋር እንደሚሄድ አረጋግጡ። ይህን በዘላቂነት በማስተካከል እንድታተኩሩ ያደርጋል። እንዲሁም ለግባችሁ የታመናችሁ የምትተጉ እንድትሆኑ ያደርጋል። ምክንያት መር የሆነ ህይወትን መኖር የእርካታ ስሜትን ይሰጣል። ምክንያታችሁን ወይንም ፐርፐዛችሁን ማወቅ ለግባችሁ የጸናችሁ እንድትሆኑና ፈተናዎችን በጽናት የምትፈቱ እንድትሆኑ ይረዳል። 23ኛ ትህትና ምስጋና። ምስጋናንና ትህትናን መለማመድ ሙሉ ጤናችሁንና ሪሌሽንሺፓችሁን ከፍ ያደርገዋል። ትኩረታችሁን ወደ ፖዘቲቭ የህይወታችሁ ክፍል ላይ ለመቀየር ሁሌም አመስጋኝ የሆናችሁባቸው ነገሮች ላይ አጢኑ፣ ትኩረት ስጡ። ገደባችሁን በማወቅና ከሌሎች ለመማር ክፍት በመሆን ትሁት ሁኑ። ትህትና የእድገት ማይንድሴት ይሰጣችኋል፣ እንዲሁም ገንቢ የሆነ ትችትን ለመቀበል ፈቃደኛ ያደርጋችኋል። ምስጋናና ትህትና ጠንካራ ግንኙነትንና ሪሌሽንሺፕን ከሌሎች ጋር እንዲኖራችሁ ያደርጋል። እነዚህ ብቃቶች ደጋፊና ፖዘቲቭ ኔትወርክ በመፍጠር የሁለንተና ጤናችሁን ያሳድጉታል። በሁለቱ መካከል የተደረገው ፖድካስት ማጠቃለያ ይሄን ይመስላል። እንደተጠቀማችሁበት ተስፋ አለኝ። እንዲህ አይነት ቪዲዮ እንዳያመልጣችሁ ሰብስክራይብ አድርጋችሁ ኖቲፊኬሽኑን ኦል አድርጉ። ተመሳሳይ ጠቃሚ ቪዲዮ ይህን ተመልከቱ።